ምናችሁን ነው የሚያማችሁ? በእርግጥ ያማል። ልክ እንደዚህ አይነት ቃል ስንሰማ አላህ ሙሐመድን ዋርማፕ እንዳደረገው እንዳሻሸውና ወሲብ እንዳደረገው አሳያለሁ። ሙሐመድና አላህ እያልኩህ ነው። ያለባችሁ ስሜትና እውቀት አንድ አይደለም። ለማወቅ ማንበብ ያስፈልጋል። ስሜት ግን መናገር ብቻ ነው የሚፈልገው። መናገር መቻል፣ መስማት መቻል ብቻ ነው የሚያስፈልገው። ምን ስሜት፣ እውቀትስ ምን ያስፈልጋል? ማንበብ ወይ መጠየቅ ወይ መረዳት። አለ እውቀት በስሜት ብቻ ገብታችሁ የምታጨማልቁ ሙስሊሞች በሚሊዮን ተከታይ ያለውን የእስልምና እምነት ፖለቲካ እንዲሰራበት እያደረጋችሁ ነው። ከዛም አልፋችሁ ሲደርሳችኋል። ወጥና ያውጣልን ያው ከፍቶላል። ያጀማ አንዴ እዚህ ጋር ከምትበጠብጡ አንዴ ላስረዳችሁና ተረጋጉ። አቡና ናዝራዊ ሀዲሱ ሰሂህ ነው። እምናችሁን ነው የሚያማችሁ። እንደ ሰው ሆነን ተፈጥረን እንደ ሰው ካላገናዘብን ምንነታችን ነው እኛ ሰው የሚያስብለን። ፕሊስ ረፉ፣ ደስ አይልም። በተረፈ ይህ መልእክቴ ለብዙ ሙስሊሞች እንዲደርስ ስለምፈልግ እባካችሁን ሸርና ኮፒ ሊንክ እያደረጋችሁ አድርሱት። ከዚህ በፊት በጽሁፍ ቪዲዮ ሰርቼ ነበር። እይታ ስለሌለው ነው በቪዲዮ ለውጥ አይቻልኩት። እንደኔ የሚሰማው ሙስሊም ካለ ይህን ስሜት የሚጋራ ሙስሊም ካለ ለብዙ ሰው እንዲደርስ አድርጉልኝ። በተረፈ አመሰግናለሁ።